ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ ዶክተር ዝናሽ ብዙ እባላለሁ። ይህ ደግሞ ኢትዮ ቢዝነስ አካዳሚ ነው። በዛሬው ቪዲዮ ይዤላችሁ የመጣሁት በጣም ኢምፖርታንት የሆነ ቶፒክ ነው። ለማንኛውም ሪሰርች ለሚሰራ ሰው ወይም ደግሞ ሪሰርች ሜትድ እየተማረ ላለ ተማሪ ወይም ቴሲስ እየሰራችሁ ላላችሁ ሁሉ ይሄ ቪዲዮ በጣም ኢምፖርታንት ነው። ይሄንን ሳታውቁ ወይም ደግሞ በእነዚህ በሁለቱ ነገሮች መካከል ያለውን ልዩነት ሳታውቁ ሪሰርች መጀመር በጭራሽ የማይታሰብ ነው ማለት ነው። ይሄንን ሁለቱን ልዩነት ኤክስፕሌን ለማድረግ የተጠቀምኩት ቤዚካሊ ኮታሪ ቢዝነስ ሪሰርች ሜትድ መጽሐፍ ነው። በሁለት ሴክሽን ከፍየዋለሁ። የመጀመሪያው ሴክሽን ስለ ሪሰርች ሜትድ ሲሆን ሁለተኛው ሴክሽን ደግሞ ስለ ሪሰርች ሜቶዶሎጂ ነው። አጭር መጀመሪያውን ዴፊኒሽን እናያለን። ሪሰርች ሜትድ ምንድን ነው ስንል ሪሰርች ሜትድ ዳይሬክትሊ ቴክኒኮቹ የምንጠቀማቸው ቱሎች፣ ፕሮሲጀሮች ናቸው። ምን ለማድረግ ዴታ ኮሌክት ለማድረግ እና አናላይዝ ለማድረግ። ሪሰርች ስንሰራ ኦብጀክቲቭ አለን። ያንን ኦብጀክቲቭ አቺቭ ለማድረግ የተለያዩ ቱሎችን እንጠቀማለን። ያ ቱል ደግሞ የሚነግረን ሃው ዱ አይ ዱ ደ ሪሰርች የሚለውን ነው። የሪሰርች ኦብጀክቲቭን እንዴት ነው አቺቭ ማድረግ የምንችለው? ሪሰርች እንደምናውቀው ሳይንቲፊክ ነው፣ ሲስተማቲክ ነው፣ ፕሮሰስ ነው፣ ራንደም የሆነ ነገር አይደለም። ፕራክቲካል ስቴፖች አሉት። ስለዚህ ያንን ፕራክቲካል ስቴፕ ለመከተል ምን እንጠቀማለን? ሜትዶች እንጠቀማለን። እነዚህን ምን እንላቸዋለን? ሪሰርች ሜትድስ እንላቸዋለን። የተለያዩ ቴክኒኮች አሉ፣ የተለያዩ ቱሎች አሉ፣ ፕሮሲጀሮች አሉ። ዴታ ኮሌክት ስናደርግ ብዙ አይነት ዴታ ኮሌክሽን ቱሎች አሉ። አናላይዝ ስናደርግ ብዙ አይነት ዴታ አናሊሲስ ቱሎች ቴክኒኮች አሉ። ስለዚህ እነዛን አንድ ሪሰርች ላይ ሆል ቱል አንጠቀምም፣ ሆል ቴክኒክ አንጠቀምም። የምንጠቀማቸው ቴክኒኮች የተመረጡ ናቸው ከኦብጀክቲቫችን ጋር አላይን የሚያደርጉ። ስለዚህ እነዛ ያንን ምን እንለዋለን? ሪሰርች ሜትድ እንለዋለን። በደንብ ግልጽ እንዲሆን ፕራክቲካል ኤግዛምፕል እኔ ለምሳሌ አንድ ሪሰርቸር ከስተመር ሳቲስፋክሽን ኢን ኢትዮጵያን ፐብሊክ ኢንስቲትዩሽን የሚል ሪሰርች መስራት ፈለገ። ይህንን ሪሰርች ለመስራት ሪሰርች ሜትድ እንጠቀማለን። ሪሰርች ሜትድስ ወይ ደግሞ ቱሎች። ሪሰርች ሜትድስ ምንድን ናቸው ብለናል? ያው ሪሰርች ሜትድስ ስንል ጀነራል እንዳይሆንባችሁ ቱሎች እና ቴክኒኮች እንጠቀማለን። እነዛ ቱሎች እና ቴክኒኮች ምንድን ናቸው ብለናል? አንደኛው ዴታ ኮሌክሽን፣ ሁለተኛው ዴታ አናሊሲስ ቱል እና ቴክኒኮች ናቸው። ስለዚህ ከስተመር ሳቲስፋክሽንን ለማጥናት ለዴታ ኮሌክሽን ብዙ አይነት ዴታ ኮሌክሽን ቱሎች አሉ። ለምሳሌ አንዱ ኩዌስሽነሪ ነው። ከዛ ሌላኛው ኢንተርቪው ነው። ሌላኛው ኦብዘርቬሽን ነው። ፎከስ ግሩፕ ዲስከሽን ሊኖር ይችላል። ከኢንፎርማንት ኢንተርቪው ሊኖር ይችላል። ብዙ አይነት ዴታ ኮሌክሽን ቱሎች አሉ። ከነዛ ውስጥ ሌት ሳይ ለምሳሌ ይሄኛው ሪሰርቸር ሶስቱን ኢምፕሊመንት ማድረግ ፈለገ፣ ኩዌስሽነሪ፣ ኢንተርቪው እና ኦብዘርቬሽን። ኩዌስሽነሪ ለምንድን ነው ከነማን ዴታ ኮሌክት ለማድረግ ነው የሚጠቀመው ስንል ለምሳሌ ከስተመር ሳቲስፋክሽን ነው እያጠናን ያለ ነው። ሁለት ዩኒት ኦፍ አናሊሲስ ሊኖረን ይችላል እዚህ ጋር። አንደኛው ማን ነው? ከስተመሮች። ሁለተኛው ደግሞ ኢምፕሎይዎች፣ የፐብሊክ ኢንስቲትዩሽንስ ኢምፕሎይዎች ማለት ናቸው። ስለዚህ ሪላቲቭሊ ቁጥራቸውን ስናይ የከስተመሩ ላርጅ ነምበር ነው ከኢምፕሎዮቹ አንጻር ማለት ነው። ስለዚህ ኩዌስሽነሪ ከከስተመር ዴታ ኮሌክት ለማድረግ ኩዌስሽነሪ እንጠቀማለን። ኢንተርቪው ደግሞ ከድርጅቱ ወይ ደግሞ ከድርጅቶቹ እነዚህ ፐብሊክ ኢንስቲትዩሽንስ ከምንላቸው ሰራተኞች ከማኔጅመንትም ከነን ማኔጅመንት ኢምፕሎዮችም መረጃ ለመሰብሰብ ወይም ደግሞ ዴታ ለመሰብሰብ ኢንተርቪው ልንጠቀም እንችላለን። ኢንፕራክቲስ ኖርማሊ ብዙ ጊዜ ከስታፍም ዴታ ለመሰብሰብ ኩዌስሽነሪ እንጠቀማለን፣ ከነን ማኔጅመንት ስታፎች ማለት ነው። ለማኔጀሮች ነው ሞስት ኦፍ ዘ ታይም ኢንተርቪው የምንጠቀመው። ግን ዋትኤቨር ዘ ኬዝ እዚህ ጋር ለኤግዛምፕል ስለሆነ ኢንተርቪው እንጠቀም እዚህ ጋር። ሌላኛው ኦብዘርቬሽን። አሁን ዴታ ኮሌክሽን አሁን አላማዬ እዚህ ጋር ስለ ዴታ ኮሌክሽን ቱል ማስተማር ስላልሆነ ነው እንጂ ዴታ ኮሌክሽን ቱሎች ባይት ሰልፍ ኳሊቴቲቭ ኳንቲቴቲቭ የምንላቸው አሉ። ስለዚህ ኦብዘርቬሽን ደግሞ ሌላኛው ዴታ ኮሌክሽን ቱል ነው። ኦብዘርቬሽን ደግሞ ራሳችን ኦብዘርቭ አድርገን ፕራክቲሱን ለማየት ምን እንጠቀማለን? ኦብዘርቬሽን እንጠቀማለን። ከዛ አናላይዝ ማድረግ አለብን ይሄንን ዴታ አናላይዝ ለማድረግ ደግሞ ምን እንጠቀማለን? አናሊሲስ ቱሎች፣ ስታቲስቲካል አናሊሲስ ቱሎች እንጠቀማለን። ምን አይነት ስታቲስቲካል ቱሎች እንጠቀማለን የሚለው እንግዲህ እንደ ኦብጀክቲቫችን አይነት ነው። አሁን እኔ ኤክስ የተባለ ስታቲስቲካል ቱል ለማለት ኦብጀክቲቫችን ይወስነዋል። ግን ስታቲስቲካል ካልን ቢያንስ ስታቲስቲካል ቱል ካልን ዴታችን ምንድን ነው ማለት ነው?
ኳንቲቴቲቭ ነው ማለት ነው። ኳንቲቴቲቭ ዴታ ነው ማለት ነው። ስለዚህ ኳንቲቴቲቭ ስታቲስቲካል ቱሎችን ነው የምንጠቀመው። አትሊስት ኳሊቴቲቭ ኖርማሊ ኳሊቴቲቭም አለን እዚህ ጋር ኢንተርቪው እና ኦብዘርቬሽን ስላለን ኳሊቴቲቭም አለን። ግን ፎር ደ ሴክ ኦፍ ኤግዛምፕል ስለሆነ ኤቭሪቲንግ እዚህ ጋር ምናልባት ኢንኮርፖሬትድ ላይሆን ይችላል። ኳሊቴቲቭ ቴክኒክም ስለምንጠቀም ኢንተርቪው እና ኦብዘርቬሽን ስላለ ማለት ነው። ስታቲስቲካል አናሊሲሱ ቤዚካሊ ለኩዌስሽነሪ ስለሚሆን ሜቶዶሎጂስ ምንድን ነው ካል ሳይንስ ኦፍ ስተዲንግ ሃው ሪሰርች ኢዝ ደን ሳይንቲፊካሊ። ቅድም ምን አለ ሜቶድስ ሃው ነው። ይሄ ደግሞ ዋይ ሚለውን ነው የሚመልስልን። ዋይ ሪሰርች ሜቶዶሎጂ ዋይ ሚለውን ነው የሚመልስልን። ስለዚህ ሳይንሱ ምንድን ነው? ሳይንሱ ምንድን ነው? ኢት ኤክስፕሌን ሎጂክ ሪዝኒንግ አፕሮች ቢሃይንድ ዋት ቹዚንግ ስፔሲፊክ ሜቶድስ። ለምሳሌ ፎከስ ግሩፕ ዲስከሽን አላልኩም ቅድም ፎከስ ግሩፕ ዲስከሽን አላልኩም። ኩዌስሽነሪ ብያለሁ፣ ኢንተርቪው ብያለሁ፣ ኦብዘርቬሽን ብያለሁ። ለምን ኩዌስሽነሪ? ኩዌስሽነሪ ያልኩት ለማን ነው? ለከስተመሮቹ። በኩዌስሽነሪ ፋንታ ለምን ፎከስ ግሩፕ ዲስከሽን አልተጠቀምኩም? ለምሳሌ በኩዌስሽነሪ ፋንታ ለምን ኢንተርቪው አልተጠቀምኩም? ከከስተመሮች ዴታ ኮሌክት ለማድረግ። በኩዌስሽነሪ ቦታ ለምን ኦብዘርቬሽን አልተጠቀምኩም የሚለው ምን ያስፈልገዋል? ጀስቲፊኬሽን። ለምን? ሪሰርች ነው። ሪሰርች ምንድን ነው? ሳይንቲፊክ ነው። ሳይንቲፊክ ነው። ስለዚህ ጀስቲፊኬሽን። ብዙ ጊዜ ተማሪዎቻችን የማይረዱት ምንድን ነው? ሜቶዱን ይዘውልን ይመጣሉ፣ ሜቶዶሎጂውን ይተውታል። የሪሰርች ሜቶድ የሪሰርች ዋናው ስራው በተለይ ብዙ ጊዜ ብዙዎቻችን ዩኒቨርሲቲዎች ቻፕተር 3 ብለን ሪሰርች ሜቶድስ ኤንድ ሜቶዶሎጂ ብለን የምናስቀምጠው ሴክሽን ከኔሚንጉ ጀምሮ አወዛጋቢ ነው። አንዳንዱ ሪሰርች ሜቶድ ይላል፣ አንዳንዱ ሪሰርች ሜቶዶሎጂ ይላል፣ አንዳንዱ ሪሰርች ዲዛይን ይላል፣ አንዳንዱ ምናምን ይላል። ስለዚህ ይሄ ከስሙ ጀምሮ አወዛጋቢ ስለሆነ እኔ ፕሪፈር የማደርገው ፐርሰናሊ ቶፒኩ ወይም ደግሞ ታይትሉ ቻፕተር 3 ሪሰርች ሜቶድስ ኤንድ ሜቶዶሎጂ እንዲባል ነው የምፈልገው። ምክንያቱም እዛ ስር የምናስቀምጣቸው ምንድናቸው? ሜቶዶቹን እናስቀምጣለን፣ ቱሎቹን፣ ቴክኒኮችን እናስቀምጣለን። ኤንድ ዘን ዊዝ ጀስቲፊኬሽን ማለት ነው። ዊዝ ሪዝኒንግ ሎጂክ። ኩዌስሽነሪ ለምን ኩዌስሽነሪ፣ ኢንተርቪው ለምን ኢንተርቪው፣ ዴታ አናሊሲስ ቱል ለምሳሌ መልቲፕል ሊኒየር ሪግሬሽን ለምን መልቲፕል ሊኒየር ሪግሬሽን፣ ሎጂስቲክ ሪግሬሽን ለምን ሎጂስቲክ የሚለውን ጀስቲፋይ ማድረግ ምን እንለዋለን? ሜቶዶሎጂ እንለዋለን። ስለዚህ ሜቶዶሎጂ ምንን ይመልስልናል ካል ዋይ አም አይ ዩዚንግ ዲስ ሜቶድ፣ ስፔሲፊካሊ ለምን ኩዌስሽነር ተጠቀምኩ፣ ራሽናላችን ምንድን ነው ቢሃይንድ ደ ሪሰርች ዲዛይን። ሪሰርች ተለያይተው የሚቀመጡ ነገሮች አይደሉም። አንድ ሪሰርች ስንሰራ ሁለቱ አንድ ላይ ካልመጡ በስተቀር የሪሰርች ሜቶዶሎጂ ሜቶዶሎጂ ያልኳችሁ ሴክሽን ወይ ደግሞ ብዙ ጊዜ ቻፕተር 3 ላይ የምናስቀምጠው ሴክሽን ውጤታማ አይሆንም ማለት ነው። ስለዚህ ሁለቱን ጠቅለል ስናደርገው ሜትድስ የምንለው ሃው ዴታ ኢዝ ኮሌክትድ የሚለውን ያሳየናል፣ ወይ ደግሞ ሃው ዴታ ኢዝ አናላይዝድ የሚለውን ያሳየናል። ሜቶዶሎጂ ደግሞ ዋይ ዲስ ስፔሲፊክ ሜትድስ አር ቹዝን የሚለውን ይመልስልናል ማለት ነው። ለዛ ነው እነዚህን ሁለቱን ሳናውቅ ሪሰርች መስራት የለብንም ያልኳቸው ስጀምር ማለት ነው። አዘርዋይዝ ሜቶዱን ብዙ ጊዜ ብዙዎቻችን ችግር ፕሬዘንቴሽን ላይም ባይዘው ተማሪዎች ፌል የሚያደርጉት ሜቶዳቸውን ያስቀምጣሉ፣ ሜቶዶሎጂን ይዘሉታል። ስለዚህ ክሮስ ቼክ ማድረጊያም ነው ባይዘው ክሮስ ቼክ ማድረጊያም ነው። ሜቶዳችንን አይተን ሜቶዶሎጂውን ስናይ ትክክለኛ ሜቶድ እየተጠቀምን ነው እየተጠቀምን አይደለም የሚለውንም ኢቭን ክሮስ ቼክ አድርገን ለራሳችን ጭምር ትክክለኛ ሜቶድ መጠቀማችንን የምናረጋግጥበት ነው ሪሰርች ሜቶዶሎጂ ማለት። ለምሳሌ ሪሰርች ኦብጀክቲቫችን ዲስክሪፕቲቭ ሆኖ ኤክስፕላናቶሪ ሪሰርች ብንጠቀም ጀስቲፋይ ካላደረግን በስተቀር ሜቶዶሎጂውን፣ ሳይንሱን፣ ሎጂኩን፣ ሪዝኒንጉን በደንብ ካላየነውና ካላስቀመጥነው በስተቀር ትክክለኛ ሜቶድ መጠቀማችንን ራሱ እርግጠኛ መሆን አንችልም። ስለዚህ ሪሰርች ሜቶዶሎጂ ከሜቶድ የምንነጥለው አይደለም። ለዛም ነው ብዙ ጊዜ ጀስቲፊኬሽናችሁን አስቀምጡ እያል የምንላችሁ እንደ ኤግዛማይነርም እንደ አድቫይዘርም ዊዛውት ጀስቲፊኬሽን ዊዛውት ሎጂክ ዊዛውት ሪዝኒንግ ሜቶድ አይቀመጥም የምንላችሁ ለዛ ነው። እስቲ ቅድም ያስቀመጥናቸውን ሜቶዶች ሜቶዶሎጂ እናስቀምጥላቸው። ለምሳሌ ኩዌስሽነሪ ብያለሁ። ለማ ለከስተመሮች ዋይ ኩዌስሽነሪ የሚል ጥያቄ ይነሳል። ሜቶዶሎጂ የሚመልሰው ያንን ነው። ቢኮዝ ምን ማለት እንችላለን? ለምሳሌ ኤ ላርጅ ነምበር ኦፍ ከስተመርስ አር ኢንቮልቭድ ላርጅ ነምበር ኦፍ ከስተመርስ ዴታ መሰብሰብ ስለፈለግን ምን ተጠቀምን? ኩዌስሽነር ተጠቀምን ማለት እንችላለን። ይሄ ፎር ደ ሴክ ኦፍ ኤግዛምፕል ስለሆነ እዚህ ጋር ቀለል አድርጌ ነው ሪዝኑን ለማስቀመጥ የሞከርኩት። ግን ሪሰርች ሲሆን በደንብ በሊትሬቸር ሰፖርት አድርገን ነው
ሪዝናችንን ኢቨን ማስቀመጥ የሚኖርብን ማለት ነው። ሌላኛው ኢንተርቪው ለስታፎች ለማኔጅመንት እና ነን ማኔጅመንት ስታፎች እንጠቀማለን ብለናል። ለምን ኢንተርቪው ካል to understand the reason behind customers experience and to capture qualitative insight that questionnaires cannot provide አሁን questionnaire እና ኢንተርቪው አት ሴም ታይም መጠቀም ባይ ዘ ዌይ የሚመከር ነው። ኳሊቴቲቭ እና ኳንቲቴቲቭ አስፔክቱን አንድ ላይ አምጥተን ስንሰራ የበለጠ ውጤታማ የሆነ ጥናት ይኖረናል ከአንዱን ብቻ ከምንጠቀም ማለት ነው። ምክንያቱ ወይ ደግሞ ጥቅሙ ምንድን ነው? ከስተመሮች ያሉን ነገር አለ ዋን ሳይድድ እንዳይሆን ከሰራተኞቹ ደግሞ የሰራተኞቹን ፐርስፔክቲቭ እንወስዳለን። ይሄ ፐርስፔክቲቭ በኢምፕሎይዎች በኩዌስሽነር አድረስ ያላደረግነው ኢንሳይት ነው ወይ ደግሞ የሰራተኞቹ ኢንሳይት ነው። የሰራተኞቹን ኢንሳይት ኩዌስሽነር ተጠቅመን ከከስተመሮች ስንሰበስብ አናገኘውም። ስለዚህ በሌላ መልኩ ምን ማለት እንችላለን? ነንበራቸው ትንሽ ስለሆነ ኢምፕሎዮቹ ከከስተመሮቹ አንጻር የኢምፕሎዮቹ ቁጥር ትንሽ ስለሆነ ኢንተርቪው ለማድረግ የሚከብድ አይደለም፣ ታይም ቴኪንግ አይደለም። ስለዚህ እሱን መረጥን ልንል እንችላለን ማለት ነው። ሌላም ሪዝን ሊኖረን ይችላል። ሌላኛው እንግዲህ ምንድነው ኦብዘርቬሽን ነው። ኦብዘርቬሽን ለምን የሚለው ነው። ኦብዘርቬሽን ለምን ስንል ከላይ የተጠቀምናቸው ሁለት ፐርስፔክቲቮች አሉ። አንደኛው ከከስተመር ፐርስፔክቲቭ በኩዌስሽነር ኮሌክት ያደረግነው ዴታ አለ። ሁለተኛው ከኢምፕሎይ ፐርስፔክቲቭ በኢንተርቪው ኮሌክት ያደረግነው ዴታ አለ። የነዚህ የሁለቱን ፐርስፔክቲቭ የከስተመር ፐርሰፕሽን አለ፣ ከዛ የኢምፕሎይዎቹ ደግሞ ኢንሳይት አለ፣ ከዛ ደግሞ ፕራክቲሱ አለ። አክቹዋል ሰርቪስ ዴሊቨሪ ፕራክቲሱ ደግሞ መሬት ላይ ያለው አለ። ስለዚህ ይሄንን ከከስተመር ፐርሰፕሽን ጋር ቬሪፋይ ማድረግ ስንፈልግ ፎር the sake of triangulation ከላይ የሰበሰብናቸውን ዴታዎች ጋር አገናኝተን የተሻለ አውትፑት እንዲኖረን ስንፈልግ ኦብዘርቬሽን መጠቀም እንችላለን ማለት ነው። ጀስቲፊኬሽናችን ይሄንና ይሄንን የመሰለ ሊሆን ይችላል። ሌላኛው አናሊሲስ ቱል ወይ ደግሞ ቴክኒክ ጋር በተገናኘ ነው። ስታቲስቲካል አናሊሲስ ብለናል በጠቅላላው ወይም በደምሳሳው እዚህ ጋር ስታቲስቲካል አናሊሲስ ብዙ አይነት ስታቲስቲካል አናሊሲሶች ናቸው ያሉት። ፓርቲኩላርሊ እዚህ ጋር ስላልተቀመጠ ነው ፎር the sake of ኤግዛምፕል ስለሆነ ማለት ነው። ፕራክቲካል ሪሰርች ላይ ቢሆን ግን ስፔሲፊካሊ ብዙ ጊዜ ስታቲስቲካል ቱል ብለው የሚያስቀምጡ ተማሪዎች አሉ። ኖርማሊ ሪል ኬዝ ሴናሪዮ ማለት ነው። ግን እንደዛ አይደለም የሚቀመጠው። ለምሳሌ መልቲፕል ሊኒየር ሪግሬሽን ከሆነ መልቲፕል ሊኒየር ሪግሬሽን፣ ዋይ መልቲፕል ሊኒየር ሪግሬሽን ዊዝ ጀስቲፊኬሽን ማለት ነው። በአይነት ተማሪዎች ፌል የሚያደርጉት ለዛ ነው። ከኤግዛማይነር ፐርስፔክቲቭም ከአድቫይዘር ፐርስፔክቲቭም ስናየው የሪሰርች ሜቶዶሎጂ ሴክሽን በጣም ኢምፖርታንት ሴክሽን ነው። ሜቶድስ እና ሜቶዶሎጂ ማለት ነው። ስለዚህ ዋናው ተማሪዎች ፌል የሚያደርጉት ሜቶዳቸውን ያስቀምጣሉ፣ ሜቶዶሎጂውን አያስቀምጡም። ስለዚህ ሜቶዳቸው ምን ሊሆን ይችላል? ትክክልም ላይሆን ይችላል ፎር ዳት ማተር። ምክንያቱም they don't know why the reason why multiple linear regression አያውቁም። why ስንል እኮ ምን እናገኛለን መሰላችሁ? ያ ሜቶድ ትክክል ነው ወይስ አይደለም የሚለውን መልስ እናገኛለን። ጀስቲፊኬሽን ይኖረናል። መልቲፕል ሊኒየር ሪግሬሽን የምንጠቀመው መች ነው የሚለውን እናውቃለን ማለት ነው። ስለዚህ ያ ሪዝን ያኛው ሪኳየርመንት ወይም ደግሞ ኮንዲሽን የኛ ሪሰርች ያሟላሉ የሚለውን ስናውቅ ኩዌስሽነሪ መች ነው የምንጠቀመው፣ ኢንተርቪው መች ነው የምንጠቀመው፣ ኦብዘርቬሽን መች ነው የምንጠቀመው የሚለውን ስናውቅ የኛ ሪሰርች ያንን ያሟላሉ የሚለውን ደግሞ እንገመግምና ትክክለኛውን ሜቶድ እንድንወስድ ይረዳናል ማለት ነው። ለዛ ነው ሪሰርች ሜቶድስ እና ሜቶዶሎጂ ያላቸውን ዲፈረንስ ሳታውቁ ሪሰርች መስራት እንዳትጀምሩ ያልኳችሁ ስጀምር ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ቪዲዮን ከወደዳችሁት ላይክ ማድረግ፣ ኮንሰርን ካላችሁ ወይም ደግሞ አስተያየት ካላችሁ ደግሞ ኮሜንት ቦክሱ ላይ እንድታስቀምጡልን ለማሳሰብ እወዳለሁ። እንዲሁም ደግሞ ይጠቅመዋል የምትሉት ሰው ካለ ቪዲዮን ሼር አድርጉልን። ለተጨማሪ ቪዲዮ ደግሞ ሰብስክራይብ አድርጋችሁ ከኛ ጋር እንድትሆኑ ላስታውሳችሁ እወዳለሁ። አመሰግናለሁ።